ቤት በሽሮ ታንጫጫቸዋለህ። መርካቶ 3 ሰው ካልጋበዝኩ ብለህ 2000 ብር ታወጣለህ። እኔን የምከፍለው ብለህ ደግሞ እጅ እስከሚገነጠል ትደባደባለህ። ውሸታም ወላሂ። 1 ኪሎ ስጋ ይዘላቸው መጠማታ ልጆች ቢንጫጩ ያሻል። እዛው ላይ ደግሞ 1 ኪሎ ብርቱካን 1 ኪሎ ሙዝ አድርገህ ገልብጠህላቸው ቢደሰቱ ያሻል። ወላሂ ረሃብ ይሆኑልህ። ባባዬው አበላህን ሲልህ ቢያንስ እንኳን ጀናዛን ያጥባልኩ ልጅ አብሽር የሚል ነገር ይሄ ነው አይደል እንዴ? ተከሻህ ነው። ውጪ ላይ መላእክት መስላለን። መላእክት ሰላም አለይኩም ወአለይኩም ሰላም ደናና ሐቢቢ አልহামዱሊላህ ሐቢቢ። ቤት እኮ ጭራቅ ነው። ጭራቅ ልክ ሲመጣ አልጋ ስር የሚገባ ልጅ አለ። ባባ መጣ ብሎ አልጋ ስር። ይሄን እስላም አያውቅም። ከኛ የሚጠበቀው ተግባራዊ እንቅስቃሴያችን ይሄን ነው ማድረግ ያለብን። አላህ Subhanahu Wa Ta'ala እንግዲህ የዚህ አይነት የቁጣ ቫይረሶችን አላህ ያንሳልን። የተሻሉ ሰዎች አላህ ያደርገን። እዚህ ቤት እንደሰበሰበን ጀነት ላይ ከሚሰበስባቸው ሰዎች አላህ ያርገን። በመካከላችንም ቀብር የሄዱብን እናትና አባቶቻችን ረውደቱ ሚን ሪያዲል ጀና አላህ ያርግላቸው። ቤታቸውን ምንጣፋቸውን ግድግዳቸውን አላህ ያሳምርላቸው። የተሻለ ቤት አላህ ያርግላቸው።